ሰላም እንዴት ናችሁ? ኢታብ ሪአክሽን ተጀምሯል። ዛሬ እንግዲህ በተለያዩ ቪዲዮዎች ይዘንላችሁ መጥተናል። ከጎኔ አብርሽ አለ፣ እኔ ደግሞ ኢታብ ነኝ። እንግዲህ ቻናላችን አዲስ ነው፣ ሰብስክራይብ በማድረግ ላይክ፣ ሼር በማድረግ ጀምሩት። አሪፍ ቪዲዮዎችን እናያለን። ወደ ቪዲዮዎች እናልፋለን። አብራችሁ ቆዩ። ፒስ። ሰብስክራይብ ማድረግ እንደይረሳ ፋሚሊያንስ፣ ወዳችኋለሁ። እንግዲህ የመጀመሪያ ቪዲዮአችን ተጀምሯል ይላል። አንተ ዝናብ ሊመጣ ነው። ሊመጣ ነው። ዝናብ አይ ዋንት ቱ ካት ዩር ሄር ቤስት ቲክቶከር ዲዲጂ አይ ሾ ስፒድ ካት ዩር ሄር። እንግዲህ እንዲያብዬ ጭራሽ ከዩናይትድ ሊገፋ ወጣ። ደግሞ እንግዲህ እንደምታየው ናቲ በርበር ላይ ሙድ መያዝ ጀምሯል። የሆነ ተረፍ ሰው እንዲነሳሳ ሞራል መደገፍ ነው እንጂ ምንድነው ሰው ማሸማቀቅ። እንግዲህ ናቲ በርበር አይሾ ስፒድን ለመቁረጥ ሞክሮ የደረሰበት እሱ አይወራም። ግን አሁን ደግሞ ዲዲጄ ለመቁረጥ ዲዲጄ ተስማምቶ ነበር፣ ነገር ግን ሳይቆረጥ ነው ጥሎት የሄደው። እና እንግዲህ ልጁን ሞራሉን አትንኩት፣ ማበረታታት ከጎኑ መቆም ነው እንጂ አብዬ ልረፍ። ቀጣይ ቪዲዮአችን የማን ነው? ዮማሪዮስ ነው። እንግዲህ ዮማሪዮስ እና ቃል እንግዲህ አልተቻሉ፣ ማስታወቂያውን እያሯሯጡት ይገኛሉ። እስቲ እንግዲህ አሁን ደግሞ ሌላ ማስታወቂያ ሰርተዋል መሰለኝ፣ ሁለተኛ ማስታወቂያቸውን። እስኪ እንያ ቪዲዮውን። እንዴት ሰንብታችኋል? የሹ ቦይ ትንሹ ዮማሪዮስ ከትንሹ አታችን ቃል ጋር የት ነው ያለ ነው? ቃል ሜርኩሪ ፒክቸር ኤንድ ብራይድ ሃውስ ብራይዳል እና ዞሮ የሙሽራ ልብስ ምናምን ያለው ከዛ ብዙ ነገር ዲቴይሉን ያስቀምጥላችኋል። ሁለተኛ ፕሮሞሽናችንን ሜርኩሪ እህታችን ትልቅ እህታችን አሰርታናለች። በጣም አድርገን ነው የምናመሰግነው። አድራሻዋ ኬቪ ሞል 22 አንደኛ ፎቅ ነው። ይመቻችሁ። አሳያችሁ ሱራይ እሷን ሳታሳያት ነይ ና እሷ ናት ሜርኩሪ። ይመቻችሁ። ሜርኩሪ በጣም ምንም ቃል የለኝም። ማርያም በጣም አድርጌ ነው ያመሰግነው። እድር መላሽ አድርጌ ምን አይነት ነገር እንዳቃለልሽልኝ አልገባሽም። መበረታታት ያለበት ነገራችን ላይ ሰዎችን እንዲህ በኢኮኖሚ ደከሙ ያሉ ሰዎችን፣ ታለንት ያላቸው ሰዎችን ማገዝ ትልቅ ስራ ነው። ዮማሪዮስ እንግዲህ ቃልን እንግዲህ ለሁለት ማስታወቂያ አብቅቷታል። አሁንም አብረው እንደሚሰሩ ተስፋ እናደርጋለን። እንግዲህ ሁለት የባህር ዳር ልጆች ተያይዘው ጉዟቸውን ቀጥለዋል። አነጋጋሪ የሆነ ሙዚቃ ነው እንግዲህ በጣም እኔ ወድጄዋለሁ። ሰምተዋል ሙዚቃ እሷ ሱበት ደስ ያሰኛል። አጠራኝ ከድንገት አቤት ይለኛል። ወይ በላ መውደዷን ደወልላ አገኘችው ልቤን ስስወደድ። አራዳ ነው ቤቷ ቆንጆ ተፈጠረ ያሰኛሉ በቷ። አራዳ ነው ቤቷ ዋው ይላል ሙዚቃ። በጣም ሪስፔክት እንዲህ ነው በቃ ሙዚቃ ሲሰራ ልብን የሚነካ ነገር። ወደ ቀጣይ ቪዲዮ እንለፋለን። ፋሚሊያንስ ሰብስክራይብ ያደረጋችሁ ቪዲዮ ይለቅ በማለማ አታድክማቸው። ይሄ ቆንጆ ነው። ስንት ነው? ኮምፕሊት ነው 9000 ብር። 9000 ብር ከለር አለ? አረንጓዴ አለ፣ ሰማያዊ አለ አለው፣ ቢጫ ከለር አለው፣ ቀይ ከለር አለው፣ ፐርፕል ከለር አለው፣ ግራጫ ከለር አለው፣ ሽሮአማ ከለር አለው፣ ምስር ከለር አለው። ምስር ይባላል። እንደሱ ነበር። ምስር ከለር አለ። ምስር ከለር ይዘረዘረችው እንኳን ሽሮአማ ደስ ይላል። የሆነ ቴክኒክ በቃ ሴት ልጅ ብላተኛ ናት የሚባለው። ቀጣይ ቪዲዮአችን አስጌደን እንዳሸው ነው እንግዲህ ነኒ እስኪ ቀውጦታል ነው እንግዲህ የቲክቶክን መንደር። እስኪ እኔው እስኪ ማስመሰል እንደማንችል ያው ብቻ መቅረት ነው እንግዲህ
ማንቸስተር ዩናይትድ ላይ ነው የሰሩት። የመጣው ለሄደው አጨበጭባለሁ፣ ገና ለሚመጣው ተዘጋጅቻለሁ። ሰው ይታዘበኛል እኔ መች አውቃለሁ፣ በሄድኩበት ቦታ አጨበጭባለሁ። ማነኝ አጨብጫቢ ነኝ፣ ማነኝ አጨብጫቢ ነኝ፣ አጨብጫቢ ነኝ፣ ያወቀኝ አጨብጫቢ ነኝ። በስመ አብ የአንዳንድ ሰዎችን ባህል የሚገልጽ ሙዚቃ ነው። አጨብጫቢ የሆናቸው ሰዎች ሮክ ማንቸስተር ደጋፊዎችም እንዳትቀየሙ፣ ብቻ ሙዚቃውን ስለወደድኩት ነው። አጨብጫቢ የሆናቸው ሰዎች ግን ረፉ። ሌላኛው አበጋዝ ነው። ሜመሮች ግን እኛን ረሳችሁ። ወደ ቪዲዮ ወደ ቀጣይ ቪዲዮ። እሺ አበጋዝ ይላል የታክሲ ተራ ቀበጦች። እሙዬ ፀሐይ ነሽ እንዴ? ኧረ እኔ ሙሚላት ነኝ። ምን ነው ውበትሽ አቃጠለኝ። ካፕ ላይ መጅና ጀነና ምን ሰራለሽ እዚህ? ባለ የጠበቅኩት ነው መኪና እስኪያመጣ። እኔ ልሸኝሻ። እኔ ፒክ ላድርግሽ። ቢክ መኪና ብርቅ ነው። ኢምቢኔክስ ነው እኔ ባል እና ታክሲ ታራ ነው እንዴ ባልሽ የምትጠብቅ? ብሌን እንደዚህ ደግሞ ጀምራች በላይ ታጂ ተፍኪ በዴች ካንዳንድላ እግዚአብሔር በአስር ብር ኢንፊኒክስ ነው ያለች በላቸውን አስታወሱ። እግዚአብሔር በነገራችን ላይ ታክሲ ተራ ላይ የሚሰደቡ ሴቶች በቃ ጥጋባቸው ጥጋብ አይደለም። ጥጋባቸው እንዲህ በቃ ሞልቶላቸው ምናምን ለወቅ ምናምን ሲመነጫጨቁ በዛ ላይ ሲለከፉ ምናምን አይወዱም። በጣም ከባድ። ወንዶችም ግን ታክሲ ተራ ወጣች ሴት አትላቀፍ። በዚህ ላይ የታክሲ ወጪ አለ። በዚህ ላይ ፀሐይ ተጨምሮባት አንተ ስትለቅፋት አስቡ። እስኪ ደግሞ የማሪዮስን ሙዚቃ አርሰናል እንግዲህ ዋንጫ ሊበላ ተቃርቧል እየተባለ ነው። እንግዲህ ይህንንም ካላጣው ማለት ነው። እስኪ የማሪዮስ ሙዚቃ እንዴት ተሰርቷል? እስኪ እናት አባት ሰምቶት ቀን ተቆርጦ አባወራነቴ ተረጋጋ። አክስቶችሽ ተሰብስበው መልሳቸው ነግረውኝ አስበው እሺ ያሉን ጊዜ ተደስቼ 6-7 ጥይቴ ተኩሼ ካለሽበት ገስግሼ ደርሼ እጅ መንሻ ጥሎሽ አቅርብና የእናችን ጉልበት ስምና ተነጩ ፈረሴ ላይ ቆኜ እስክስኔ ቆንጆ እስክስኔ አበባ መቋራራስ የማሪዎስ ተለይብኛል። ሙዚቃው ነገራችን ላይ በጣም ያጓጓል። እስከሚወጣ ይህን ራፕ እየተቆጣጠረው ነው ታናሽ ወንድማችሁ። እንግዲህ ቀጣይ ቪዲዮችን ይላል። ቀጣይ ቪዲዮችን ደግሞ ትሪዮሶች ናቸው። እስኪ ለሶስት ምን ይሉናል? ሞክሼ ኧረ እባክህ የምን አባ ሞክሼ ነው? ስማችን አንደኛ ነው እንዴ? ስማችን ሳይሆን ችግራችን ነው። ኧረ እኔ ተቀይሬያለሁ አባቴ። መጽሐፍ እያነበብኩ ነው። ኤጊዜ ነው የሚል አንድ ጾመኛ እንቁላል ሸጭ የጻፈው መጽሐፍ። አንተ ባዶኑ ያለ ሰው የጻፈው መጽሐፍ አምነህ ታነባለህ? ኧረ አንተ ከትናንት እስከ ዛሬ ትችት 15 ብር ጎደለኝ በእናትህ። እንዴ አንተ ተለወጥ ትጋ። ምንድን ነው አንቺ ወጣት አይደለሽ? ሲጀመር መጽሐፍ ይኸውልህ፣ ከመጽሐፍ የሚጠቀመው መጽሐፍ ሻጩ ነው እኮ። አንብቦ ነው የሚጠቀመው። አንተ ሻጡ ነው እንጂ አንተ ራሱ እኔ ያው መጽሐፍ ሲሰጠኝ ሰው ጀርባውን ነው የማየው። እኔ ህይወት ምርር። ኧረ አባቴ ተስፋ ማትቆረጃ አባቴ። የተስፋ ፍሬው በጣም ትልቅ ነው። በቃ የግራው ፍሬ ነው የቀኙ ፍሬ ትልቅ ግልጽ አድርጋ አፍታተህ ብትነግረን ምናምን ብዬ ነው። እኔ መሳቅ አልፈልግም። ተውኝ። ጾም ነው ባካችሁ። የግራው ነው የቀኙ ትልቅ አሁን ምን ይባላል? ምን ያራው ተው እንዲህ አእምሯችን ላይ ባለጌ ነገር የሚቀጥለው እናንተም ባለጌ ልጆች እንደግበት ረዱና ያላችሁ ወደ ቀጣይ ቪዲዮ ሰብስክራይብ ማድረግ እንዳትረሱ። እስካሁን ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ካላረጋችሁ ይህ በጣም ትልቅ ንፉግነት ነው። የእውነት ነው የምላችሁ። ወደ ቀጣይ ቪዲዮ እሺ፣ ቀጣይ ቪዲዮ እስኪ ቁም ነገር እናሳያቸው። እንግዲህ በመረጃ ሞክረን ባናረጋግጠውም እስኪ
እንግዲህ ለሳፋሪኮም ዳታ ተጠቃሚዎች ርካሽ የሆነ ነገር መጣል ይላል። እስኪ እኛም ተጠቃሚ ነው ሳፋሪኮም። እንኳን ደስ አላችሁ። በ5 ብር 5 ጊጋባይት ለ24 ሰዓት እና በ5 ብር 2 ጊጋባይት ለ7 ቀን ወይንም ደግሞ በ10 ብር 5 ጊጋባይት ለ7 ቀን በጣም ርካሽ የሆነ ፓኬጅ እንዴት መግዛት እንደምትችሉ ላሳያችሁ። ታዲያ ይህንን በርካታ ሰዎች ተደብቀው የሚጠቀሙበትን ምርጥ አማራጭ ከማሳየቴ በፊት እናንተ ደግሞ በታማኝነት ላይክ፣ ፎሎ፣ ሼር በማድረግ በኮመንት ደግሞ አንድ ቁጥርን በመጻፍ ጀምሩ። ይህንንም ቅናሽ ለማግኘት ስልካችሁ ላይ አንድ አፕሊኬሽን ብቻ መጫን ነው የሚያስፈልገው። እሱንም ለማግኘት ወደ ስልካችሁ ፕላይ ስቶር ትሄዱና እዚች ሰርች ማድረጊያ ዋጋ ነክታችሁ ካፒታል ፕሮ ብላችሁ ሰርች ታደርጋላችሁ። ልክ እዚህ ስክሪን ላይ እንደማሳያችሁ ካፒታል ፕሮ ብላችሁ ሰርች ካደረጋችሁ በኋላ እዚህ መጀመሪያ ላይ የሚመጣላችሁን አፕሊኬሽን ነክታችሁ ኢንስታል ኦፕን አድርጋችሁ ትከፍቱታላችሁ። ልክ እንደዚህ ከከፈተላችሁም በኋላ እዚች ሰርች ማድረጊያ ዋጋ ነክታችሁ S33 ብላችሁ ሰርች ታደርጋላችሁ። ከዛም እዚህ መጀመሪያ ላይ የሚመጣላችሁ ምስል ነክታችሁ ትከፍቱትና ወደ ታች ስክሮል አድርጋችሁ እዚች ጋር ጌቲት ነው የምትላለች ማለት ነው። እሷን ነክታችሁ ማግኘት መጠቀም ትችላላችሁ። ተጨማሪ ማብራሪያም እንድሰራላችሁ ከፈለጋችሁ በኮመንት ፓርትቱ እያላችሁ ጻፉልኝ። የእውነት ይህ በጣም ጠቃሚ ነገር ነው። እውነት አይቆያ ይረጋገጥ። እኛ እንግዲህ ሞክረን አላረጋገጥም። እስኪ ግን ሞክሩት። ምናልባት ያለው ነገር እውነት ከሆነ የብዙዎቻችን ችግር ነው። አይሮፕላን ሞድ እያበራን እያጠፋን ቴሊ ወዲህ እውነት እኛ እንወድሻለን። ፍሬ ህይወት ሌላ ትርጠር ዝሮ ብቻ ግን ሞክሩት እስኪ። የእውነት የሚሰራ ከሆነ ሁላችንን ትንሽ ኮሜንት ላይ ያሳውቁ። የሚሰራ ከሆነ ኮሜንት ላይ ያሳውቁ እና እኛም መጠቀም እንጀምራለን። ያልተረጋገጠ መረጃ ለእናንተ አሳውቀን እኛም ኃላፊነት እንዳንወስድ በዛ ነው ሞከራችሁ ሲያቀርቡት ያለው። ወደ ቀጣዩ ቪዲዮአችን አበቃልና ሀዊቾ ናቸው። እስኪ እንግዲህ እንዴት እንደምወዳቸው እናት ትችላለህ። አይዞሽ በቃ ምንድነው በስዕል ችሎታዬ በቃ ሁሉም ሰው ነው የሚሳለቀብኝ። በቃ አቺ እኔ እኮ ነገ ትልቅ ደረጃ ነው ታዲያ ዛሬ ላይ ሞክሬ አሪፍ ነው የማመጣው አይደለ? ለወደፊት ዛሬ ላይ መሞከር አለብኝ። ምን እያሉሽ ነው? ላይክ ስታሳያቸው ምን እያሉ ነው? አቺም በቃ ምንድነው ይኸውልሽ እኔን አዳምጪኝ። ሰዎች ዛሬ ላይ ችሎታሽን ስታሳያቸው ወደ ታች ከተበጠ ላይ ሊከቱሽ ይሞክራሉ። አንቺ ግን ቀጥ ብለሽ ቆመሽ ነገሽን እያሰብሽ እያሻሻልሽ ራስሽን ማሳየት ችሎታሽን ማሳየት አለብሽ። ዛሬ እንዲሆንሽ ማለት ነገ አትስተካከይም ማለት አይደለም። ታሻሽዋለሽ፣ መጨረሻ ትችያለሽ። እሺ በጣም ነው የማመሰግነው። ኦፍ ኮርስ አንተን ራሱ ሲያለው ቆይ በቃ እንደኔ የሚያበረታታ ሰው መርጠሽ መስራት ነው። ማን እኔ ነኝ? አዎ ይሄ እኔ ነኝ። በጣም ቆንጆ ስራ አይኑ ካናቱ አልበለጠም። ቁጭ አድርጌ አስደግፌ እንደሳልኩት ቁጠረው። ይሄንን መናገር የፈለግሽኝ ነገር አለ? ልትነግሪኝ የፈለግሽው ነገር አለ? ይሄን ትመስላለህ እያልሽኝ ነው? በጣም ትችያለሽ፣ በጣም ትችያለሽ። ምን እንደምትችይ ታውቂያለሽ? ይሄን አይኑ እንደዚህ አይነት አንዳንድ ሰዎችን ሞቲቬት አድርገን ራስ ላይ ነው የሚነሱት። አንዳንድ ሰዎችን አይዟቸው ብሎ መደገፍ ችግሩ ራስን ማጥፊያ ነው። እምቢ ካለ ትበላለህ አብለህ ትበላለህ። በቃ ይሄን ነው መብላት ያለባችሁ። እናንተም ሰብስክራይብ አድርጉ። ዳናዊት መክበብ ምን እያለች መስኪናት ቆንጅዬ ውበት ሲባል ጭንቅላት ውስጥ መጀመሪያ የሚመጣው ምንድን ነው? ወይም ማነች? እናቴ ነች። ለሁሉ ነገር ተምሳሌት ነው የሚችሉ ናቸው እና የሁሉም ሰው እናት የብዙ ነገር ተምሳሌት ነው ትችላለች። እንግዲህ የመጨረሻ ከአድማጮቻችን ጋር ልንለያይ ነው። ሰብስክራይብ እንዲያደርጉ ነገራቸው እና በመጨረሻ ደግሞ አንድ ህንድ ሙዚቃ በጣም የወደድኩት አለ። በዚህ ሳምንት ሳዳምጠው በጣም የተመቸኝ እና እሱን በትንሹ አሰምተናቸው እንጨርሳለን። እስኪ ንገራቸው ሰብስክራይብ ያድርጉ። ፋሚሊያስ እንግዲህ ጀማሪዎች ነን ምናምን አበረታቱን። ሰብስክራይብ ምናምን ደውሏ ምልክት ምናምን እየነካችሁ ምናምን በቀጣይ ቪዲዮ ደግሞ ምን አይነት ቪዲዮ እንደምንሰራላችሁ ምን ማስተካከል እንዳለብን ኮሜንት ላይ ጻፉልን፣ እናስተካክላለን። እኛ እናንተ ትፍታ ማለት ነው እንፈልግ። በሚገባ እንግዲህ እንደሰማችሁት ነው። ሰብስክራይብ
በማድረግ ቤተሰቡን አግዙን፣ ኮሜንት ጻፉልን። ይህ ይስተካከል፣ ይጨመር፣ ይቀንስ የምትሉትን ነገር የመጨረሻው ሙዚቃችንን እንስማ እስኪ። እኔ በነገራችን ላይ እንደዚህ አይነት ሙዚቃ ስሰማ ፍቅር ያምረኛል። ፍቅር እውነተኛ ፍቅር ያምረኛል እና ብቻ እስኪ ወደ ሙዚቃው ለማንኛውም በሪስፔክት ቀጣይ እስከምንገናኝ